ሰላም። ዛሬ ሁላችንም የምናውቀውን አንድ ታሪክ ግን ምናልባት ከስር መሰረቱ ያልመረመርነውን ይዘን ቀርበናል። ኦሪት ዘፍጥረት ምዕራፍ 3 ብዙዎች የሰው ልጅ ውድቀት ብሎ የሚያውቁት ታሪክ ነው። ለዚህ ጥልቅ ውይይታችን ደግሞ ዋቢ ያደረግናቸው የተለያዩ የመጽሐፍ ቅዱስ ንባቦች አሉ። እንዲሁም በዩቲዩብ ላይ በጣም ጥልቅ ትንታኔ የሚሰጡ ከጢሩ መጽሐፍ ቻናሎች የተገኙ ትምህርቶች አሉ። ይህን ታሪክ ለምን አነሳ ነው? ያው እስከ ዛሬ ድረስ ለሚጠየቁ በጣም ከባድ ጥያቄዎች መልስ ለመስጠት ስለሚሞክር ነው። ክፋት ከየት መጣ? ሰው ለምን ይሞታል? ይሄ የእውቀት ፍለጋችንስ መጨረሻው ምንድን ነው? እንደዚህ አይነት ጥያቄዎች በትክክል እነ ነገር እኮ ስለ ኃጢአት ብቻ አይደለም። የምዕራፍ ስለ ሰው ልጅ ስነ ልቦና፣ ስለ ፈተና ተፈጥሮ እና ኃላፊነትን ስለ መውሰድ ወይም ደግሞ ስለ መሸሽ ብዙም ያስተምረን ነገር አለው። ከሁሉም በላይ ደግሞ የእግዚአብሔር ፍርድና ምሕረት እንዴት ጎን ለጎን እንደሚሄዱ ያሳየናል። የተለያዩ እምነቶች ደግሞ ታሪኩን በተለያየ መነጽር ነው የሚያዩት። ያ ራሱ ሌላ ግንዛቤ ይሰጣል። በጣም ጥሩ። እንግዲያው ከመጀመሪያውን ጀመር። ታሪክ ውስጥ ድንገት ብቅ የሚል አንድ ገጸ ባህሪ አለ፣ ተነጋሪው እባብ። መጽሐፉ ከምድር አራዊት ሁሉ ይልቅ ተንኮለኛ ነበረ ይለዋል። ይሄ እባብ ማን ነው? ከየት መጣ? እዚህ ላይ ነው ነገሩ ወዲያውኑ ውስብስብ የሚሆነው። እባብ የሚለው ቃል ራሱ በዕብራይስጡ ናቻሽ። አዎ ናቻሽ። እና ፍቺው እባብ ብቻ አይደለም፣ የሚያበራ ወይም የሚያብረቅርቅ የሚል ትርጉምም ሊሰጥ ይችላል። ስለዚህ አንዳንድ የአይሁድ ሊቃውንት ይሄ ፍጡር ተራ እባብ ሳይሆን በጣም ልዩ፣ የሚያበራ፣ ማራኪ ፍጡር እንደነበር ይናገራሉ። ቆይ፣ ስለዚህ ቀደምት የአይሁድ ትርጓሚዎች እባቡን ከሰይጣን ጋር በቀጥታ አያይዙትም ነበረ ማለት ነው? ታዲያ የክፋቱ ምንጭ ምንድን ነው ብለው ነው የሚያምኑት? አዎ፣ ሁሉም በቀጥታ ከሰይጣን ጋር አያይዙትም ነበር። አንዳንዶች ፈተናው ከውጭ የመጣ ሳይሆን የሰው ልጅ ውስጥ የክፋት ዝንባሌ መገለጫ ነው ብለው ያስረዳሉ። ይህም አንድ ወሳኝ ጥያቄ ያስነሳል። ክፋት ከውጭ የሚያጣቃን ኃይል ነው ወይስ ከውስጣችን የሚመነጭ ነገር? በጣም ጥልቅ ጥያቄ ነው። አዎ፣ በክርስትና ትውፊት ግን በተለይ በዮሐንስ ራእይ ላይ የቀደመው እባብ ከሰይጣን ጋር ሲተሳሰር እባቡ የሰይጣን መገለጫ እንደሆነ በስፋት ይጣመናል። ገብቶኛል። ወደ ታሪኩ ስንመለስ የእባቡ የአቀራረብ ስልት ራሱ በጣም ልዩ ነው። ሂጂና ብይ ብሎ አያዛትም። ይልቁንስ በእግዚአብሔር ቃል ላይ ጥርጣሬ በሚፈጥር ጥያቄ ነው የሚጀምረው። በእውኑ እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏልን? ይላል። ይሄ የተለመደ የማታለል ስልት ነው፣ ሙሉ ውሸት አይደለም። ልክ ነሽ። ነገር ግን የእግዚአብሔርን መልካምነት ጥያቄ ውስጥ የሚከት እግዚአብሔር ያለው ከአንዱ ዛፍ ብቻ አትብሉ ነው፣ ሰይጣን ግን ከሁሉም ከለከላችሁ አይደል በማለት አምላክን እንደ ቸካኝ፣ እንደ ከልካይ አድርጎ ያቀርበዋል። ሔዋን ስትመልስ ደግሞ እሷም ትንሽ ነገር ጨምር ታደርጋለች። ከእርሱ አትብሉ፣ እንዳትሞቱ አትንኩትም አለች። እግዚአብሔር ግን አትብሉ እንጂ አትንኩ አላለም ነበር። ይሄ በጣም ወሳኝ ነጥብ ነው። ምን መሰለህ? አንዳንዶች እንደሚሉት አዳም ትዕዛዙን ሲያስተላልፍ ያው ሔዋን ከዛፉን እንድትርቅ በማሰብ አትንኩትም ብሎ ጨምሮ ሊሆን ይችላል። ለጥንቃቄ ብሎ ማለት ነው። አዎ ለጥንቃቄ። ነገር ግን ይሄ ጥሩ ይመሰል ጭማሪ ለፈተናው በር ከፈተ። ሔዋን ዛፉን ስትነካው ምንም ስላልሆነች እንግዲያው ብበላውስ ምንም አልሆንም ብላ እንድታስብ መንገድ ጠርጎላታል። ይህ የሚያሳየን የእግዚአብሔርን ቃል እንዳለ መቀበል እንጂ መጨመርም ሆነ መቀነስ በጣም አደገኛ መሆኑን ነው። ከምንጮቻችን አንዱ ላይ እንደተጠቀሰው ድንቁርና ትልቁ አደጋ ነው። በተለይ አሁን ባለንበት የመረጃ ዘመን በጣም ትክክለኛውን መረጃ ከስህተቱ ለይቶ አለማወቅ ትልቅ ዋጋ ያስከፍላል። ሁሉም ሰው የራሱን እውነት በሚናገርበት ጊዜ ዋናውን ምንጭ ማረጋገጥ ምን ያህል ወሳኝ እንደሆነ ይሄ ታሪክ ያሳየናል። ልክ ነህ። ሔዋን በእግዚአብሔር ቃል ላይ ጥርጣሬ ስላደረባት እባቡ ቀጣዩን እርምጃ ወሰደ። በቀጥታ የእግዚአብሔርን ቃል በመካረን ሞትን አትሞቱም አላት። እዚህ ጋር ነው ቀጥታ ውሸቱ የመጣው። አዎ። ከዛም 3 ፈተናዎችን አቀረበለት። አንደኛ ዛፉ ለመብላት ያማረ ነበር። ይህ የሥጋ ፈተና ነው። ሁለተኛ ለዓይን የሚያስጎምጅ ነበር፣ የዓይን አምሮት። ሶስተኛና ከሁሉም የከፋው ደግሞ ለጥበብም መልካም መሆኑን አየች፣ እንደ እግዚአብሔር ትሆናላችሁ የሚለው የእውቀት ምኞት። ይሄ ሦስተኛው ፈተና የሰው ልጅ መሠረታዊ ፍላጎት ላይ ያነጣጠረ ነው። ማወቅ፣ መረዳት፣
ጥበብን መፈለግ። አዎ ምን መሰለ፣ የኦርቶዶክስ ቤተክርስቲያን አባት ሆነው ቅዱስ ኢራኒዮስ እንደሚለው እግዚአብሔር ለሰው ልጆችን ዕውቀት ሊሰጣቸው አስቦ ነበር። ነገር ግን ቀስ በቀስ በጸጋና በመታዘዝ እንዲያድጉ ነበር እቅዱ። ሰይጣን ያደረገው ይህንን ሂደት ማቋረጥ ነበር። ለምን ትጠበቃላችሁ? አሁኑኑ ውሰዱት በማለት ዝግጁ ሳይሆኑ እንዲወስዱት ገፋፋቸው። ስለዚህ ኃጢአቱ መብላቱ ብቻ ሳይሆን በእግዚአብሔር የጊዜ ሰሌዳ ላይ ማመጽም ጭምር ነው ማለት ነው። በትክክል። በመጨረሻም በላች፣ ለባሏም ሰተችው፣ እሱም አብሯት በላ። ወዲያውኑ ውጤቱ ምን ሆነ? የሁለቱም ዓይኖቻቸው ተከፈቱ፣ ራቁታቸውን እንደሆኑም አወቁ። ይህ በጣም ማሳዛኝ ምጸት ነው። በጣም ሰይጣን ዓይናችሁ ይከፈታል ብሎ ቃል የገባው እውነት ነበር፣ ግን የተከፈተው ለመለኮታዊ ጥበብ አልነበረም። ለራሳቸው ውድቀትና ኀፍረት ነበር። ልክ ነህ። የምድራዊ ዓይናቸው ሲከፈት የመንፈሳዊ ዓይናቸው ተዘጋ። ያ ከእግዚአብሔር ጋር የነበራቸው ንጹሕ ግንኙነት በቃ በፍርሃትና በመደበቅ ተተካ። ይህ ደግሞ ወደ ቀጣዩ የታሪኩ ክፍል ይወስደናል። እግዚአብሔር በገነት ሲመላለስ አዳምና ሔዋን ተሸሸጉት። ከዚያም ያቺ ታዋቂ ጥያቄ ትመጣለች። አዳም ሆይ ወዴት ነህ? ይሄ ጥያቄ እግዚአብሔር አዳም በቁጥቋጦ ስር እንደተደበቀ አላወቅም ማለት አይደለም። አይደለም። ጥያቄው መንፈሳዊ ነው። በመንፈሳዊ ሁኔታ ከእኔ አንጻር የት ደረስክ? ከነበርክበት የንጽሕና ቦታ አሁን የት ነህ? የሚል ትርጉም አለው። በቁጣ የተጠየቀ ጥያቄ ሳይሆን ለንስሐ በር የሚከፍት የአባት ጥሪ ነው። አዳም ግን ይህንን የንስሐ ዕድል ከመጠቀም ይልቅ የሰው ልጅ እስከ ዛሬ ድረስ የሚታገልበትን ነገር አደረገ። ኃላፊነትን በሌላ ሰው ላይ ማላከክ። በትክክል ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ናት የሰጠችኝ አለ። በዚህ አንድ አረፍተ ነገር ሔዋንን ብቻ ሳይሆን እግዚአብሔርንም ጭምር አንተ የሰጠኸኝ በማለት እግዚአብሔርንም ጭምር ከሰሰ። ልክ ነህ። የመጀመሪያው የሰው ልጅ ቀውስ ሲፈጠር የመጀመሪያው የቅብብሎሽ ውንጀላው ተወለደ። አዳም ሔዋንን ወቀሰ። ሔዋንም በተራዋ እባብ አሳሳተኝ በማለት ኃላፊነቱን ወደ እባቡ አሸጋገረች። ማንም እኔ በድያለሁ አላለም። ማንም። ይሄ የውድቀቱ አንዱ ትልቁ መገለጫ ነው። ሰበብ ማቅረቡ ስላለዋጣቸው ቀጥሎ የፍርድ ሂደቱ ይመጣል። የሚገርመው እግዚአብሔር እባቡን ምንም አይነት ጥያቄ ሳይጠይቀው በቀጥታ መፍረዱ ነው። ምክንያቱም የክፋት ምንጭ ስለሆነ ለንስሐ ዕድል አልተሰጠውም። ፍርዱም ሁለት ገጽታ አለው። አንደኛ አካላዊ ውርደት ነው። በሆዱ ትሄዳለህ፣ አፈርንም ትበላለህ ይለዋል። ውልደቱን ለማሳየት እና የሚገርመው የቅሪተ አካል ተመራማሪዎች አንዳንድ የእባብ ዝርያዎች ቀደም ባሉ ጊዜያት እግር እንደነበራቸው የሚያሳይ ማስረጃ ማግኘታቸው ከዚህ ጥንታዊ ጽሑፍ ጋር መመሳሰሉ አስገራሚ ነው። እውነት፣ ይሄ በጣም የሚገርም ነው። ሁለተኛውስ የፍርዱ ክፍል? ሁለተኛውና ከሁሉም የበለጠ ትርጉም ያለው ክፍል በአንተና በሴቲቱ መካከል በዘርዋና በዘርዋም መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮኑን ትነድፋለህ የሚለው ነው። የክርስትና አስተምሮ ይህንን ፕሮቶ ኢቫንጀሊየም ይለዋል። የመጀመሪያው ወንጌል ማለት ነው። የመጀመሪያ ወንጌል ገና በውድቀቱ ቅብጸት የመዳን ተስፋ ሲነገር እናያለን። የሴቲቱ ዘር ክርስቶስ የሰይጣንን ራስ ወይም ኃይሉን እንደሚቀጠቅጥ፣ ሰይጣን ደግሞ የእርሱን ሰኮን ወይም ተረከዝ እንደሚነድፍ ማለት በመስቀል ላይ ስቃይ እንደሚያደርስበት የተነገረ የመጀመሪያው ትንቢት እንደሆነ ይታመናል። ከዚህ ትልቅ ፍርድ በኋላ ትኩረቱ ወደ ሰው ልጆች ይመለሳል። በፍርዱም ውስጥ የፈጸሙት ድርጊትና ውጤቱ ቀጥተኛ ተዛማጅነት ያለው ይመስላል። በሔዋን ላይ የተላለፈው ፍርድ በልጅ መውለድና ከባሏ ጋር ባላት ግንኙነት ላይ ያተኩራል። ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ይገዛሻል ይላል። ብዙ ሊቃውንት ይህንን ሲተረጉሙ በወንድና በሴት መካከል የሚፈጠረው የኃይል ሽኩቻ፣ የበላይነት ስሜት የመጀመሪያው የእግዚአብሔር ዕቅድ ሳይሆን የውድቀቱ ውጤት ነው ይላሉ። በኃጢአት ምክንያት ያ እኩልናና ተስማምኮ መኖር ተዛብቶ አንዱ በሌላው ላይ የመሰልጠን ፍላጎት ተፈጠረ። በአዳም ላይ የተላለፈው ፍርድ ደግሞ ከምድርና
ከሥራ ጋር የተያያዘ ነው። ልክ ነው። ምድሬ ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም ከርሷ ትበላለህ፣ በፊትህ ወዝ እንጀራህን ትበላለህ ይለዋል። ከውድቀቱ በፊት ሥራ በረከትና አስደሳች ነበር። አሁን ግን ልፋትና ድካም ሆነ እና ከሁሉም በላይ ደግሞ አፈር ነህና ወደ አፈርም ትመለሳለህ የሚለው ቃል አካላዊ ሞት የሰው ልጅ ዕጣ ፈንታ መሆኑን ያበስራል። በትክክል። ይህ ሁሉ ፍርድና ቅጣት በጣም ከባድ ይመስላል። ነገር ግን በዚሁ ምዕራፍ ውስጥ በፍርዱ መሃል አንድ አስገራሚ የምህረት ምልክት እናያለን። አዎ፣ እግዚአብሔር አዳምና ሔዋን በለበሱት የበለስ ቅጠል ፋንታ የቁርበት ልብስ አዘጋጅቶ አለበሳቸው። ይሄ እጅግ በጣም ወሳኝ ነጥብ ነው። የሰው ልጅ በራሱ ጥረት የሰራው የበለስ ቅጠል ኀፍረቱን ሊሸፍን አልቻለም። ጊዜያዊ ነበረ፣ በጣም ጊዜያዊ ነበረ። ነገር ግን እግዚአብሔር ጣልቃ ገባ። የቁርበት ልብስ ለማዘጋጀት ደግሞ አንድ ንጹሕ እንስሳ ሞት ነበረበት፣ ደሙ መፍሰስ ነበረበት። መስዋዕትነት ማለት ነው። ብዙዎች ይህንን የመጀመሪያው መስዋዕት አድርገው ይቆጥሩታል። የሰው ልጅ በደል ቢፈጽሙም እግዚአብሔር እንዳልተዋቸውና ለኃጢአታቸው መሸፈኛ እንዳዘጋጀላቸው የሚያሳይ ታላቅ የምህረት ምልክት ነው። ታሪኩ የሚደመደመው ግን ከገነት መሰደዳቸው ነው። አዳም ከሕይወት ዛፍ በልቶ በኃጢአተኛ ሁኔታ ለዘላለም እንዳይኖር እግዚአብሔር ከገነት አስወጣው። ልክ ነው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበት የነበልባል ሰይፍን አስቀመጠ። ኪሩቤል ስንል በሕዳሴ ዘመን ስዕሎች ላይ እንደሚታዩት ጉንቻቸው የቀላ ሕፃናት መላእክት ሳይሆኑ አይደሉም። በፍጹም እጅግ ኃያልና አስፈሪ ፍጡራን ናቸው። አዎ፣ ምንጮቻችን ላይ የተገለጸው ምስል በጣም ግዙፍ ነው። የአንበሳ፣ የበሬ፣ የንስርና የሰው ገጽታዎችን ያጣመረ፣ በዓይኖች የተሸፈነ የእግዚአብሔርን ቅድስና የሚጠብቅ ፍጡር። ምስሉ ራሱ ወደዚህ መመለስ አይቻልም የሚል ግልጽ መልእክት ያስተላልፋል። በትክክል። በኦርቶዶክስ ትውፊት ይህ የገነት መዘጋት ለ5500 ዘመን እንደቆየና በመጨረሻም ክርስቶስ በመስቀል ላይ ዛሬ ከኔ ጋር በገነት ትሆናለህ ብሎ ለንስሐ ለገባ ወንበዴ ቃል ሲገባለት ላፍ የተይዛሚያን ለእርሱ ቃል ሲገባለት ገነት እንደገና እንደተከፈተች በስፋት ይተረካል። እንግዲህ የዛሬው የኤዲታችን በዘፍጥረት 3 ላይ ነበር። ስለ አለመታዘዝ፣ ስለ ፈተና ስልቶች፣ ኃላፊነትን ስለ መሸሽ እና ስለ ፍርድና ምሕረት አንድ ላይ መሄድ የተመለከትን ይመስለኛል። በእርግጥም ይህ ታሪክ የክፋትን አመጣጠት ለማስረዳት ከመሞከሩ በላይ የሰው ልጅ ከፈጣሪው ጋር ያለው ግንኙነት እንዴት እንደተበላሸና በተመሳሳይ ቅጽበት የመዳን ተስፋ እንዴት እንደተሰጠ የሚጠቁም መሰረታዊ ምዕራፍ ነው። ለመደምደሚያ ይሁን አንድ ጥያቄ እንተው። ታሪኩ የጀመረው መልካምና ክፉን ለማወቅ ባለ ጉጉት ነው። የሰው ልጅ እስከ ዛሬ ድረስ በሳይንስም ይሁን በቴክኖሎጂ የሚያደርገው የእውቀት ፍለጋ የዚያም የመጀመሪያው ምኞት ማስተጋባት ነው ብለን ማሰብ እንችላለን። እናስ የምናገኘው እውቀት ሁልጊዜ ወደ መልካም ነገር ይመራናል? ይህን እያሰላሰልን እንሰነባበት።